እናቴ ዛሬ ደብሮኛል በጣም። ሳምራዊትን ታውቂያለሽ? ሳምራዊ የምትባል ልጅ አለች። የሚገርምሽ እንደምን ናቸው? ገና ወጣት ናቸው። ሶስተኛ ልጅ ገብቷል። ሶስተኛ ልጅ ማነው? ሳምራዊት ናት። አንድ እዛም እንትን ናት። ላይ ሰፈር ያለች ልጅ ናት። እና ምንድን ነው ታዲያ? ሶስተኛ ልጅ ወለዱ እና ለሽ ጋራ ስማ ደስ ይላል። አስበሽው ገና በዚህ እድሜ ሶስተኛ ልጅ ማለት በጣም ደስ አይል? አዎ እንደዚህ እግዚአብሔር ከሰጠ 6 ልጅ ነው ፕሮግራም። ኧረ እባክሽ እግዚአብሔር ከሰጠ ታዲያ እኛ እኮ የምፈልገው እሷ አይደል እንዴ? እንውለድ እኮ እያልኩሽ ነው። አንድ ልጅ አሁን ክሪስ ልጅ ያስፈልገዋል፣ መጫወት ይፈልጋል። ዙሪያ ጥምጥም ሳምራዊት በለጡ ምናምን የምትለኝ እንዴ? ዙሪያ ጥምጥም ነው። ምንም ዙሪያ ጥምጥም እና ሁለተኛ ልጅ እንውለድ ይመስል ይጣፍጥ። አሁን ማታሊውን ተይ፣ ማታሊውን ተይ። እንጋ እረፊ ማም፣ እየቀለድኩ አይደለም። እንጋ እኮ እንጋ ምንድን ነው ታዲያ? ክሪስ የሚያጫውት ይፈልጋል፣ ደስተኛ ምን ይፈልጋል? ይሁን እያጫወቱት አይደል? እኔም እያጫወትኩ እና ልጅ ይፈልጋል እኮ ይሄ እና ኬል ላምጣ። እንዴት ላምጣ? ኬል ላምጣ። እሺ እንዴ ምን ማምጣት አይቀደልም ልሽ ላሳይሽ። ለምን ተቀልዳርቅም ዘርባ እስቲ ዛሬ እንኳን እስቲ እሺ በይ። ምን ነው አይደለም በቃ ለልጅ እሺ በይ። ልጅ እንውለድ። ለልጅ የተለየ ፕሮሰስ ነው። አዎ እንዴት ነው ፕሮሰሱ? ምንድን ነው? የተኛ ችግር ነው ማይበጥበት ረፊ ምንድን ነው ረፊ? እኔም መሮኛል እንዴ ምንድን ነው? በእግዚአብሔር ልጅ መውለድ የለብንም እያልሽ ነው? ያበዛሽ ነው መሰለሽ? አይደብርሽም? የምሬን ነው። ስንት ጊዜ ነገርኩሽ? በእኔ አትሰማሽ ነው። ምንድን ነው? አያስቅም። ምን ልትሰቂ ነው? ሙሉ ፎቶውን ልሰጥሽ። በቃ እኔ አታናጂኝ ከዚህ በላይ በቃ በሮሻ አንኩሻለሁ። ምንድን ነው? ምንድን ነው? ዝም ብሏል እንዴ? አንተ ልጅ እኔ ልጅ ክርስዬ 3 ልጅ በአንድ እንዴት ይሆናል? አይደለም ምን ችግር አለው? 4 ልጅ እናድርገው። 4 ነው። እየቀለድኩ አይደለም። አትጃጃል አባቴ። ምንም መጃጃል አይደለም። አትጃጃል እየተጃጃልኩ ዘራ አትጃጃል እንደውም ሳሎን ሂድ። ቦታ ሲቀየር ጥሩ ነው። ቦታ እንቀየር። ቦታ ይተኛበት ልጁ። እኛ ሳሎን ሂድ። ማርያምን ይነሳል። ምንድን ይነሳና ማርያም እንገላለሁ። ድግስ ነው ማድረግ ወይ እናቴ ማርያም ደግሞ ካልሲ በባዶ
የሚመስል እንቁላል ምንድን ነው ማምርት የሚመስል መት አትጫጫብኝ። በቃ ፕራንክ አይ ድንቅ ፕራንክ የተውከው ደግሞ ኬዳ ነው። ልጅ ግን እንውልዳታለን። ወደድን ጠላሽም ልጅ እንወልዳለን። ሁለተኛ ሞላ ላይ ያው ልጅ ካሜራ ሞላ ተቀስቀው ለዚችው ነው ክሪስን ወንድም ያስፈልገዋል ታስፈልገዋለች እያልኳት አንድ ቀን ሰምታኝ አታውቅም። አታናድም ታዲያ ልጅ ያስፈልገን እያላችሁ ሺ በሺ ብዬዋለሁ። በቃ እንደም ክሪስን እኔ የምለው እናት ወንድም ወይ እህት አታስፈልገን ብለሽ ታስቢያለሽ? ወይ አምላኬ ወይ ትዕግስቱን ስጠኝ። ምንድን ነው ትዕግስቱን? አንተ ስላልኩ እኔ ስላልኩ አይደለም። በቃ ፈጣሪ ምን ይሰጠናል? አልከለከለን። አንቺ ነኝ ከለከልሽ ና እኔ የምትለው እሺ ብለህ እሺ ብትይማ ጠፋ አደርጋታለሁ ካሜራውን። አይ ክሪስዬ ያለ አባት ምን ሁሉም ነገር በፕሮግራም እንደሆነ አውቃለሁ። ነገር ግን እንደው አንዳንዴ ፕራንክ ስታደርጊ ደስ ይላል። ተነሳ ከቀሰቀስከው በኋላ ተነሳ። እኔም እኮ ድሮም እኮ እሱ ለምንተኛ ነው። አይ ኖ ኤኒዌይስ ቤተሰቦች ዴቭ ኤንድ ጁዲን እኔ ፕራንክ አስባለሁ ብዙ ጊዜ አይሳካልኝም። እሷ ግግም ትልብኛለች፣ ችግት ትልብኛለች። ቅጥቅጥ ባረጋት እራሱ ደስ ይለኛል። ቅጥቅጥ እንዴት እንደምወዳት ቤተሰብ እንዴት እንደምወዳት ወርቅ የሆነ ልጅ ሰጠች። ኧረ ወይኔ አዎ እሱማ ከፈጣሪ በታች አዎ አንቺን ሰጥቶኛል። እስቲ አንዳንድ ነገር በይኝ እንጂ ምንድን ነው ማሚ እንደሌላ ጊዜሽ ልጅ የማን ስጦታ ነው? የእግዚአብሔር ስጦታ ነው ልጅ። ከፈጣሪ በታች ደግሞ መሞከር አለበት። እሱን እቀበላለሁ። እሺ እየሞከርክ ነው። ምንም ነገር እየሞከርን ነው። ያሲኑ የሰራው ለሌላ ነገር ነው፣ ግን ያው ለኛም ይሆናል ነው። እሺ እንሞክራለን። ለማን የታባቱ በላይ በድላቸው አይደል? ስንት ልጅ ነው የምፈልጊው እናቴ? እኔ እግዚአብሔር የሰጠኝ ይሄን ያለው የምፈልገው ምናምን አለለም። እግዚአብሔር የሰጠኝ እኔ አሁን 2 ብዬ ሁለተኛውን አረገዝኩ ስል ሁለተኛውን 5 መንታ ሊሆን ይችላል። ገባ? ስለዚህ ሰው እንዴ ይችላል። በቃ እኔ እግዚአብሔር የሰጠኝ በእውነት በጣም ደስ ይላል። ኤኒዌይስ ተመልሰናል። ዴቭ ኤንድ ጁዲ በፕራንክም በተለያዩ ነገሮች እሱ ከጀመረው እንቀጥላለን። ቤተሰብ እንዳታስቡ እሺ። እንኳን ከአራት ልጆች ጋር ነው የምንመጣው በቅርብ። ፋሚሊያንስ እንግዲህ ዴቭ ኤንድ ጁዲ ነን። ዩቲዩባችንን ሰብስክራይብ፣ ላይክ በማድረግ እንዲሁም ሼር በማድረግ ለሌላው ተደራሽ እንዲሆን አድርጉ። ዴቭ ኤንድ ጁዲ ዘገነርስ ነን። በዚህ የአርሴናልም የማንቸስተርም የቼልሲም የሌላም ክለብ ያላችሁ ካላችሁ ሁላችሁም ሼር ኮፒ ሊንክ አድርጋችሁ ቤተሰብ ይሁኑ። እኛ ልጅ በጣም ነው የምንወደው አሏሻችሁም። ክሪስን ካየው በኋላ ልጅ ፍቅር ኦቨር ነው የሆነብኝ። በጣም እውነቴን ነው የምላችሁ። በቃ ምንም አይታየም ከሱ ውጭ። ከሱ ምንም አይታየኝም። ሉክ ከፈጣሪ በታች አልጨረሰውም። ጨረሰው ራስክ አንቺ ነሽ። ክሪስ ብቻ ነው የሚታየኛል። እንደዛ ነው መልክ ብዬ ወልጄ እንኳን እኔ ክሪስ ብቻ ነው ብዬ አውቃለሁ። ፍረዱኝ ሰዎች። እወድሻለሁ ዳዊት። ፍሬ ያለው ተፊው እንዴ? አይ እንኪ ነው የተጣለ እንታደፋብኝ። እሺ በቃ ነፍሶቼ እወዳችኋለሁ። ፋሚሊያንስ መልካም ጊዜ እመኛለሁ። ተጨማሪ ቪዲዮዎችንና ስራዎችን ይዘንላችሁ እንመጣለን። እንዲሁም ባለንበት ሀገር ስለ ሀገሪቱ ሁኔታና የተለያዩ ነገሮች አብረን እንሰራለን። መልካም ጊዜ፣ ሰላማችሁ ብዙ ይበልልን። ይህ ዴቭ ኤንድ ጁዲ ቤስት ካፕል ነው። እኔና ማማ አንድ ላይ ነን። እንዲሁም ክሪስ አለ። ባባይ ባያችሁ ለክሪስ